ሰላም እንዴት ናችሁ? የዚህ ቻናል ተከታታዮች በያላችሁበት ሰላማችሁ ብዝት ይበል። ታደሰ ነኝ፣ የፕላቲኒየም ሪል ስቴት ሴልስ ማናጀር ነኝ። ዛሬ ስለ ፕላቲኒየም ሪል ስቴት የተወሰኑ ፕሮፋይል እናወራለን። ፕላቲኒየም መች ተመሰረተ? ምን ነገሮች ላይስ ትኩረት አድርጎ እየሰራ ይገኛል? ከዚህ በፊትስ ምን ሰራ? አሁን ላይ ለእኛስ ምን አዲስ ነገር ይዞልን መጥቷል? የሚሉትን ነገሮች በጥልቀት እናወራለን። አብራችሁን ቆዩ። ቆይ የደወል ምልክቷ እንዳትረሱ፣ ሰብስክራይብ እያደረጋችሁ። ፕላቲኒየም ሪል ስቴት እንግዲህ ከተመሰረተ 11 ዓመታትን አስቆጥሯል። እንግዲህ በዚች 11 ዓመታት ጊዜ ውስጥ ትኩረት አድርጎ እየሰራ የሚገኘው የተወሰኑ ፖይንቶች አሉ። አንደኛ በዋነኝነት ፕሮፐርቲ ማርኬቲንግ ላይ ፎከስ አድርገን እየሰራ እንገኛለን። ሁለተኛ ደግሞ የፕሮፐርቲ ማኔጅመንት የገዙ ደግሞ የተረከቡ ሳይቶች ላይ የፕሮፐርቲ ማኔጅመንቱን በደንብ እንሰራለን ማለት ነው። ከዛ ውጭ ደግሞ ፕሮፐርቲ አድቫይዘርስ ነው፣ ገዢዎችንና አልሚዎችን እናማክራለን ማለት ነው። ዘን ፕሮፐርቲ ዴቨሎፕመንት ላይም በደንብ እንሰራለን ማለት ነው። አሁን ላይ መሬቶችን ኦን እያደረግን በራሱ ወደ ሪል ስቴት ሴክተሩ ገብተን ዴቨሎፕ እያደረግን ያለ ነው ማለት ነው። ሌላው ከዚህ በፊት ሰርተን ያስረከብናቸው ፕሮጀክቶች አሉ። ወደ መሀል ከተማ ናቸው። የመጀመሪያው ፕሮጀክታችን ወሎ ሰፈር አንድ ፕሮጀክት አስረክበናል። ከዛ ውጭ ወደ አትላስ ሄልዘር ታወር ጀርባ ጋን ወደ 22 ደብረ ዳሞ ሆቴል ጀርባ አንድ ፕሮጀክት አስረክበን ሰዎች እየኖሩበት ነው ያሉት ማለት ነው። ሌላ ወደ አፍሪካ ህብረት ፊት ለፊት ኦልድ ኤርፖርት እና ቡልጋሪያ አካባቢ ፕሮጀክቶች አስረክበናል ማለት ነው። ስለዚህ ከመሀል ከተማ አልወጣንም። ከረንትሊም እየሸጥን ያለ ነው። አሁን ያሉን ሳይቶችም በእነዚህ ሎኬሽኖች መሀል ነው ማለት ነው። ቦሌ ያለን፣ ካሳንቺስ አለን፣ አፍሪካ ህብረት ፊት ለፊት እና ወደ ቡልጋሪያ አካባቢ ያሉን ማለት ነው። የመጀመሪያው ፕሮጀክታችን እዚህ ቦሌ ሜጋ ህንፃ ፊት ለፊት አንድ ፕሮጀክት አለን 100% አጠናቀን አሁን ሰዎች እየኖሩበት ነው ያሉት። የፒኮክ ፓርክ አይነት ቪው ያለው ፕሮጀክት ነው ያለን። ባለ 3 መኝታ ቤቶች አሉን፣ ተጨማሪ ባለ 2ም አሉን ማለት ነው። እዛ ላይ የፒኮክ እይታ ነው ያለው። ሪቨርሳይድ ፕሮጀክት አለ ከእንጦጦ እስከ ፒኮክ የሚመጣው ማለት ነው። ዘን ወተር ፓርክም እየተሰራ ነው። እንጦጦም እዚህ የራሱን የሆነ ፕሮጀክት እየሰራ ነው ያለው እና ጥሩ ለመኖሪያ ዲሰንት ነው፣ ሴኪዩርድ የሆነ ሎኬሽን ነው ማለት ነው። ኤርፖርት በጣም ዎኪንግ ዲስታንስ ነው። ስለዚህ የመጀመሪያው ቦሌ የሚገኘው ፕሮጀክታችን እሱ ነው ማለት ነው። ሁለተኛው ፕሮጀክታችን ደግሞ አፍሪካ ህብረት ፊት ለፊት ነው። ማይደገም አይነት ሎኬሽን፣ የአፍሪካ ህብረት ዋና በሩ ፊት ለፊት ነው። በጣም ሌክዠሪ የሆነ አፓርትመንት ነው እየሰራ ነው ያለ ነው። 5 ወለል የመኪና ፓርኪንግ አለው። G+23 ነው። ወደ ላይ መዋኛ ገንዳ አለው። ሙሉ ፍሎር የሆነ ጂምናዚየም እና ስፓ አለው ማለት ነው። እና ሁሉም ባለ 3 መኝታ ቤቶች ናቸው። የራሳቸው የሰራተኛ ክፍል ከነመታጠቢያ ያላቸው ስታንዳርዱን የጠበቀ አካባቢውን የሚመጥን አይነት ፕሮጀክት ነው እየሰራን ያለ ነው። እሱ ላይም ጥሩ የሆነ ፋሲሊቲ አለን። ሶስተኛ ፕሮጀክታችን ደግሞ እዛው አካባቢ ቡልጋሪያ ጋር ነው ያለን። ቡልጋሪያ ጋር ኦልሞስት ፊኒሽንግ ወደ 90% የደረሰ ነው። ባለ 2 እና ባለ 3 መኝታ ቤቶች አሉት። እዛ ላይ የተናጠል ካርታ ወጥቶላቸዋል። ከ120 ካሬ ጀምሮ አሉን ማለት ነው። በ30% ክፍያ እየተቀበልን ያለ ነው። እዛ ላይ የሚፈልጉ ደንበኞችም ከባንክ ጋር አገናኝተው መግዛት ይችላሉ ማለት ነው። ሌላው አራተኛው ፕሮጀክታችን ደግሞ ካሳንቺስ ነው። ካሳንቺስ እንግዲህ በጣም ተመራጭ የሆነች ቦታ ነች። በሆቴሎች የተከበበች ነች። ለቤተ መንግስት በጣም ቅርብ ነው። ለፓርኮች ከብዙ አንግል በጣም ለኢንቨስትመንት በጣም ተመራጭ ነች እና እዛ ጋር አንድ ፕሮጀክት አለን። ከዚህ በፊት አንድ ፕሮጀክት ከጎኑ አስረክበናል። ከዛ ውጭ አጠገቡ እንደ ማስፋፊያ አፓርትመንቶችና የንግድ ሱቆችን እየሸጥን ያለ ነው ማለት ነው። አፓርትመንቶቹ ከ83 ካሬ ጀምሮ አለን። ሱቆቹ ደግሞ ከ10 ካሬ ጀምሮ ነው ያሉን ማለት ነው። ቅድመ ክፍያ በ10% ነው እየተቀበልን ያለ ነው። እሱም በጣም ቆንጆ ፕራይስ ነው። የአፓርትመንቱም የሱቁም ጥሩ ፕራይስ ነው ብለን ያወጣ ነው። እንደ ፕሮሞሽናል ፕራይስ ያወጣ ነው ዋጋ አለ ማለት ነው። እነዚህ ሎኬሽኖች ላይ ንብረት ከማፍራት በተጨማሪ የእድሜ ልክ እድል ነውና ይደውሉልን፣ ከልብ እናማክረውታለን። ወዳቸዋለሁ። ሰላም ቆዩ።